ለዓመታት የጠፋ ልጇ በሙዚየም ውስጥ እንደ እንጨት ደርቆ $20 ሲጎበኝ ያገኘችው እናት አሳዛኝና ልብ የሚነካ መጨረሻ። ይቺ አሳዛኝ እናት የነበራት አንድ ልጇ በአንዲት ቀን ምሽት ከቤት ከወጣ በኋላ ላይመለስ ጠፋ። ፖሊሶችም ቢፈልጉ ስለሱ ምንም አይነት መረጃ ሊያገኙት አልቻሉም። እናቱ ከዛሬ ነገ ይመጣል እያለች ለ25 ዓመታት እንደ አንድ ቀን ተስፋ ሳትቆርጥ ከጠበቀችው በኋላ የገዛ ልጇ በምትኖርበት ከተማ ቆዳውን ተገፎ ስጋውን እንደ እንጨት ደርቆ አካሉም እንደ ሐውልት ቆሞ በአንድ ሙዚየም ውስጥ እየተጎበኘ ያገኘችው። ይሄ ነገር እንዴት ሊሆን ቻለ? የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በዛሬ ቪዲዮ የዚች ምስኪን እናትና የልጇን አስገራሚና አሳዛኝ እንዲሁም ጉድ የሚያስብል ታሪክ ይዤላችሁ መጥቻለሁ። ልጁ እንዲሆን ያደረገው ማን ነው? እንዴትስ እዚህ ቦታ ላይ ደርቆ ሊገኝ ቻለ? የሚለውን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ጊዜው በ2024 በጥቅምት ወር ነበር። በአገር አሜሪካ ጆርጂያ ግዛት ውስጥ የሚገኝ አንድ ሙዚየም በጉብኝት ላይ ነበር። ሙዚየሙ እኛ እንደምናውቀው ተራ ሙዚየም አይደለም። በሙዚየሙ ውስጥ በሌላ ቦታ ያልተለመዱና ታይተው የማይታወቁ ለትምህርትና ለሌላ ጥቅም ተብለው በመስታወት ውስጥ የቆሙና የደረቁ የሰው ልጅ ሬሳዎች ቆመው ይታያሉ። ሰዎችም በዚህ ቀን እነዚህ የደረቁ ሬሳዎች ለመመልከት $20 ከፍለው እየገቡ ነበር። ዲያና ሚችል የተባለች አንዲት እናትም ከልጅ ልጇ ጋር እነዚህ የደረቁና እንደ ሐውልት ቆመው የሚጎበኙ ትክክለኛ የሰው ልጅ አካሎች ለማየት ወደ ሙዚየሙ ገባች። ዲያና ሚችል ወደዚህ ቦታ የገባችው ግን ሌላ ዓላማ ኖራት ሳይሆን የልጅ ልጇ ለመማረው ትምህርት ያግዘኛል ወደ ቦታው ውሰጂኝ ስላለቻት ብቻ ነበር። እሷን ሳትወድ በልጅ ልጇ ግፊት ወደ ቦታው የገባችው። እናም በሙዚየሙ ውስጥ ለውስጥ የተዘዋወሩ አዳራሽ ውስጥ በቆሙት ሳይበሰብሱ እንዲቆይ ተደርገው በተዘጋጁት አስከሬኖች መካከል አቤት ጉድ እያሉ ይጎበኙ ነበር። የአንዱን አጥንት እየቆጠሩ የአንድም ጡንቻ እየተመለከቱ የአንድን ጥግ ላይ ለብቻው የቆመ ሰው አካል ሲደርስ ግን የእናት ማህፀን የወለደው አይረሳምና ዲያና ነፍሷን መንቀጥቀጥ ጀመረ። ከፊት ለፊቷ ቆዳውን ተገፎ ለእይታ የቀረበውን ሰው ደጋግማ ትመለከተው ጀመር። አይኗ ከሱ ላይ መንቀል አልቻለችም። እግሯም መንቀሳቀስ አቃታት። ይልቁንም ወደ ሰውየው አካል ተጠግታ በደንብ ተመለከተችው። አይኖቿም እንባ ቀረሩ። በሕይወቷ ተሰምቷት የማያውቅ ስሜት ተሰማት። ምንም እንኳን ቆዳው ደርቆና መልኩን ተቀይሮ ቢቆይም አንዲት እናት የገዛ ልጇን የምታውቅበት የማይሳሳት ጥበብ አላት። በመሃል ልጄ በማለት ቤቱን በእናት ጩኸት አናወጠችው። ታዲያ ዲያና $20 መግቢያ ትኬት ቆርጣ ትጎበኘው የመጣችው ለ25 ዓመታት የጠፋ የገዛ የልጇ አካል ነበር። ታዲያ ይህ ነገር እንዴት ሊሆን ቻለ? እንዴትስ የልጁ አስከሬን እዚህ ሙዚየም ውስጥ ሊገኝ ቻለ? ታሪኩ የሚጀምረው በጥቅምት ወር በ1999 ነበር። በዚህ ጊዜ የዲያና ልጇ ማርክስ በኮሌጅ ተማሪ ነበር። ማርክስ የ19 ዓመት ወጣት ነበር። በሞርሃውስ ኮሌጅ ተቀባይነት አግኝቶ ትምህርቱን የጀመረበት ወቅት ነበር። ማርክስ ረጅም የቅርጫት ኳስ ተጫዋችና የሚያምር ፈገግታ ያለው ሸበላ ወጣት ነበር። በዚህ ጊዜ ማርክስ ከሥራው ባጠራቀመው ውስን ገንዘብ የላይኛው ጥርስ ላይ የወርቅ ጥርስ አስተክሎ ነበር። ያ ነገሩ ግን እናቱን ደስ አላላትም ነበር። ነገር ግን እናቱ አንተ ደስ ካለህ ችግር የለውም አድርጎ በማለት ተወችው። አንድ ቀን ማርክስ በትምህርት ቤቱ አንድ ጓደኛ ተዋውቆ ነበር። በአጭር ጊዜ በጣም ተቀራረቡ። ይሄም ሆነ ግን እናቱ ይሄ ጓደኛው አታውቀውም ነበር። ጓደኛ እንዴት ነው ብትለውም ስለሱ አንድም ቀን ቢሆን ነግሯት አያውቅም። ማርክስ አንድ ምሽት ከቤቱ ማታ 3 ሰዓት አካባቢ ከቤቱ ይወጣል። እናቱ ወዴት ነው ብትለውም አንድ ሰው ላገኝ ነው በማለት ለእናቱ ሳይነግራት ቆይቼ እመለሳለሁ በማለት መኪናውን አስነስቶ ከቤቱ ወጣ። በዚህ ሰዓት እናቱ ዲያና ልጇን ለመጨረሻ ጊዜ የተሰናበተችው እንደሆነ አላወቀችም ነበር። ማርክስ በወጣ በጥቂት ሰዓታት ውስጥ ሳይመለስ ሲቀር ዲያና ስልኩን ደጋግማ ብትደውልም ሊነሳ አልቻለም። እናቱ በማግስቱ ለፖሊስ ልጇ እንደጠፋ ሪፖርት አደረገች። ፖሊሶች ግን እንደተለመደው ወጣት ስለሆነ ከጓደኛው ጋር ሄዶ ይሆናል ራሱ ተመልሶ ይመጣል በማለት ነገሩ እንደ ቁም ነገር አልቆጠሩትም። እናቱ ግን መጨነቁ አላቆመችም። ከ3 ቀናት በኋላ ግን መኪናው በአንድ ሆስፒታል መኪና ማቆሚያ ውስጥ ተገኘ። በመኪናው ውስጥም የማርክስ ቁልፉ፣ ቦርሳውና ስልኩ ተቀምጦ አገኙት። ማርክስ ግን እዚያ አልነበረም። ፖሊስ ያ ነገር ካየ በኋላ ምርመራ ቢጀምርም ምንም ፍንጭ ሊያገኝ አልቻለም። በጣም ብዙ ሰዎች ስለሱ የሚያውቁ ጠየቁ። ሁሉም ሰዎች ግን መልሳቸው አንድ አይነት ነበር። ማርክስ የሆነ ነገር ካልሆነ በስተቀር
ራሱ እንደዚህ ሊጠፋ አይችልም አሏቸው። ፖሊስም ለ2 ወር አካባቢ ፈለገው። ምንም ፍንጭ ግን ሊያገኙ አልቻሉም። ልጅሽ ምናልባት ሌላ ሀገር ለእረፍት ሂዶ ይሆናል፣ ራሱ ተመልሶ ይመጣል በማለት ፋይሉን ዘጉት። እናቱ ግን ፍለጋዋ አላቆመችም። ልጄ ያለ ምክንያትማ አይጠፋም እያለች ቀናትን አለፉ። ሳምንታትን፣ ወራትን ተኩ። ወራትም ዓመታትን ወለዱ። ዲያና ልጇን ከዛሬ ነገ ይመጣል በማለት 25 ዓመታት እንደ አንድ ቀን ጠበቀችው። የግል መርማሪ ቀጥራ መኪናው ቆመው የተገኘበት አጠገብ የሚገኘው አንድ ትልቅ ሆስፒታል ምናልባት ልጇ ታሞ ከገባ ጠየቀች። እነሱ ግን አጣጥለው አስወጧት። በየዓመቱ በልደቱ ቀን ልጄን ያየ ሰው ይኖራል በማለት የአፋልጉኝ ማስታወቂያዎች በየከተማው የዞረች ለጠፈች። ስለ ልጇ ግን ምንም ፍንጭ ልታገኝ አልቻለችም። ልጅሽ አየሁ የሚል አንድ ሰው ጠፋ። ዲያና ልጇን የሚተኛበት መኝታ ምንም ሳትነካ ልጇ እንደተወው ለዓመታት ጠበቀች። ማርክስ ግን አልመጣም። ነገር ግን ዲያና አንድ መጽናኛ ነበራት። ልጇ ማርክስ በልጅነቱ አንዲት ልጅ ወልዶ ነበር። ስሟ ጃስሚን ይባላል። መልኳም ልክ አባቷን ስለምትመስል እሷን ስታያት ደስ ይላት ነበር። የልጅ ልጇ ጃስሚን የሕክምና ተማሪ ስለነበረች የሰው አካል ጥናት ማድረግ አለብኝ በማለት ወደ ሙዚየሙ ከእሷ ጋር እንድትሄድ ዲያናን ለመነቻት። ዲያና ነገሩ ደስ ባይላትም ለልጅ ልጇ ጃስሚን ስትል ግን እንድትሄድ ተስማማች። ጥቅምት 19 ጠዋት የቆሙ የሰው አስከሬን ለማየት ትኬት $20 ቆርጠው ከልጅ ልጇ ጋር እጅ ለእጅ ተያይዘው ወደ ሙዚየሙ ገቡ። አንድ በአንድ በሙዚየሙ ውስጥ የቆሙ ማንነታቸው የማይታወቁ እንደ እንጨት ደርቀው ለእይታ የቀረቡ ሰዎች መመልከት ጀመሩ። በሙዚየሙ ውስጥ አንዱ ሯጭ፣ አንዱ ሰርከስ፣ ሌላኛው ደግሞ እግር ኳስ ተጫዋች ሆኖ ሲሮጥ ይታያል። እነዚህ ሰዎች አይተው ከጨረሱ በኋላ በመጨረሻ አካባቢ አንድ ረዥም የተስተካከለ አቋም ያለው ሰው አስከሬኑ ልክ ኳስ ሊወረውር ሲዘል ባለቀማመጥ ተቀምጦ ነበር። ከላይም ቅርጫት ኳስ ተጫዋች የሚል ጽሑፍ ተጽፎለት ነበር። ጃስሚንም ይህን የቆመ ሰው ለማየት ወደ እሱ ተጠጋች። ለእናቷም ይህን ሰው አየሽው በማለት ሰውየው እንድታየው በእጇን ይዛ ወሰደቻት። ያኔ ግን ዲያና ካሁን በፊት ተሰምቷት የማያውቅ ስሜት ተሰማት። ፊት ለፊቷ ለእይታ ተብሎ ቆዳውን የተገፈፈ ሰው ትኩር ብላ ማየት ጀመረች። ወዲያውኑ በሰውየው እግር ላይ አንድ ነገር አስተዋለች። በሰውየው እግር ላይ አንድ ቡራማ ብረት ይታያል። ዲያና ይህን ስትመለከት ይበልጥ ደነገጠች። ልጇ በእግሩ ላይ እንዲህ አይነት ብረት በሆስፒታል ተገጥሞለት እንደነበር አስታወሰች። የገጠመለት ሆስፒታልም መኪናው ቆመበት የተገኘው ግሬንድ ሆስፒታል ነበር። ነገር ግን ይሄ ስታይ ራሷ ማመን አልቻለችም እና ለመረጋጋት ሞከረች። ነገር ግን አይኖቿ ሌላ የሰውየው አካል ተመለከቱ። 3 ከልጇ ጋር የሚመሳሰሉ ነገሮች ተመለከተች። በዚህ ሰዓት የዲያና ሰውነት ይሄ ነገር መቋቋም አልቻለም። በጣም ደነገጠች። በስተመጨረሻም ፊቱን ለማየት ራሷን ቀና አደረገች። በዚህ ሰዓት ያየችው ነገር ማመን አልቻለችም። የሰውየው አንደኛው ጥርስ ወርቅ ነበር። ዲያና በዚህ ሰዓት እጇን በአንድ ብረት ተደግፋ ጃስሚን ይህን ሰው በደንብ አየሽው አለቻት። በሚንቀጠቀጥ እጇ ወደ እግሩ በማመልከት ብረቶቹን አየሻቸው አለቻት። ጃስሚንም አየችና በፍጥነት አዎ የአካል ጉዳት የነበረው ሰው ይመስላል አለች። ዲያናም አባትሽ እግሩ ላይ እንዲህ አይነት ብረት ነበረው አለቻት። የጃስሚን አይኖች በድንጋጤ ቆሙ። ዲያናም በመቀጠል ሁለተኛው ወደሚያመሳስለው ቦታ እጇን በማመልከት የጀርባ አጥንቱንም ቁጠሪው አለቻት። ጃስሚን በቀስታ 1 2 3 በማለት እስከ 6 ቆጠረች። 6 ናቸው አለቻት። አባትሽም 6 ነበረው በማለት የሌሎች ሰዎች የጀርባ አጥንት 5 ቢሆንም የእሱ ግን ለብቻው 6 ነበር። ዶክተሩ ይህ በጣም ብርቅዬ እንደሆነ ነግሮን ነበር አለቻት። በተጨማሪም ዲያና ወደ ወርቁ ጥርስ ጠቆመች። አባትሽ ልክ እንደዚህ የወርቅ ጥርስ ነበረው። ቤት ውስጥ በዚህ ጥርሱ የሳቀ የተነሳ ፎቶ አለኝ አለቻት። በዚህ ጊዜ ጃስሚን የተካሄደ ያለ ነገር ለማመን ቢከብዳትም ይህ ሰው አባቴ ሊሆን አይችልም በማለት እናቷን ማለትም ዲያና ለመረጋጋት ሞከረች። ምናልባት ተመሳስለውብሽ ሊሆን ይችላል እንጂ እነዚህ አስክሬኖች ከቻይና ነው የሚመጡት በማለት ልጇ ሊሆን እንደማይችል ልታሳምናት ሞከረች። ነገር ግን ዲያና ውስጧን የሚላት ነገር ለማመን ከበዳት። ሰውነቷ መቆጣጠር አቅቷት ልቧ ክፉኛ እየመታ ነበር። ድንገት ከተደገፈችበት ብረት ተነስታ አንድ ሰው መጠየቅ አለብኝ አለች። ወዲያውኑ ወደ አንዲት የሙዚየሙ ሰራተኛ በመቅረብ ይቅርታ፣ ስለ አንዱ አስከሬን ጥያቄ ነበረኝ አለቻት። ሰራተኛዋን በፈገግታ ምን ልርዳዎት አለች። ዲያናም
ስለዚያ ጥግ ላይ የቆመው ሰው በእጇን እያመለከተች ያንን አካል ማን እንደለገሰው ከየት እንደመጣ መረጃ አለሽ አለቻት። ሰራተኛዋ ይህን ጥያቄ ስትሰማ ወዲያውኑ ፊቷን ተቀያየረ። እነዚህ ለጋሾች ለቤተሰቦቻቸው ሞራል ለመጠበቅ ሲባል ማንነታቸው አይታወቅም አለች ሰራተኛዋ ፊቷን ኮስተርተር አድርጋ። እናትየውም ውስጧን የሚላት ነገር መቆጣጠር አቃታት። የአስከሬን የልጄ ነው አለቻት በዓይኖቿ እንባ ያቀረሩ በተቆራረጠ ድምፅ። ይህን አካል ከየት እንዳገኛችሁት ንገሪኝ በማለት እንደገና ቤቱን በጩኸት አናወጠችው። ወዲያውኑ የቤቱን ማናጀር እየሮጠ መጣና ምን እንደተፈጠረ ለሰራተኞቹ ጠየቃቸው። ሰራተኞቹም የተፈጠረው ነገር በሙሉ ለማናጀሩ አስረዱት። እመቤት በማለት እነዚህ ሁሉም አካላት ከእስያ ሀገራት በሕጋዊ መንገድ የተገኙ ናቸው። ወደዚህ የሚመጡትም በሕክምና ተረጋግጦና ቤተሰቦቻቸው ፈርመውባቸው እንደሆነ ይነግራታል። በተጨማሪም ስሜትሽ ትክክል አይደለም በማለት ንቀት በተሞላው ንግግር ተናገራት። ዲያናም ይሄ የልጄ አካል ነው፣ ከየት እንዳገኛችሁት ካልነገራችሁኝ ወደ ፖሊስ ደውላለሁ አለቻቸው። ይህን የሰማ ማናጀሩ በመደናገጥ ወዲያውኑ ጥበቃዎችን ጠርቶ እያስከፈተረ ከሙዚየሙ ያባራታል። ዲያና ከቤቱ ከወጣች በኋላ ቤቷ ውስጥ የነበሩ መረጃዎችን መሰባሰብ ጀመረች። ቤቷ ውስጥ የነበሩ ፎቶዎችና መረጃዎች ሙዚየሙ ውስጥ ለምሬት የቆመ ሰው ልጇ ማርክስ መሆኑ ቁልጭ አድርገው የሚያሳዩ ነበሩ። ታዲያ እነዚህ መረጃዎች ይዞ ከሙዚየሙ ጋር የሚከራከርላት ጠበቃ ያስፈልጋት ነበር። ዲያና ጠበቃ ለማግኘት እያንዳንዱ ጠበቃ ቤት ለቤት እየዞረች በራቸውን አንኳኳች። አንድ ጠበቃ ግን ማግኘት አልቻለችም። ሁላቸውም ጤናማ አይደለሽም እያሉ ከቤታቸው ያባረሯት ነበር። ነገር ግን በመጨረሻ ወደ አንድ ጠበቃ ስልክ ደወለች። ጠበቃዋ ሴት ነበረች። ጠበቃዋም ስለ ነገሩ ከሰማች በኋላ በእጅጉ በማዘን ልትረዳት ፈቃደኛ እንደሆነችና የሚያስፈልጋት መረጃዎችን ሰበሰበች። ዲያናም ሙዚየሙ ላይ ያለው ሰው ልጇ መሆኑ እርግጠኛ ስለነበረች የዲኤንኤ ምርመራ ማድረግ አለብን አለች። ነገር ግን ጠበቃዋ ሙዚየሙ በሕጋቸው መሠረት የአካሉና የቤተሰቦቻቸው ሞራል ለመጠበቅ ሲባል ዲኤንኤ ምርመራ እንደማይፈቅዱ ነገረቻት። ጠበቃዋም ነገሩ ወደ ፍርድ ቤት ወስዳ ተከራከረች። ሙዚየሙም ዲያና ሆን ብላ እየረበሸች መሆንና ምንም ማስረጃ እንደሌላቸው ተከራከረ። ጠበቃዋም የማርክስ የሕክምና ውጤትን በማሳየት ጀርባው ላይ ያለው የአከርካሪ ቁጥር፣ እግሩ ላይ ያለው ስብራት እንዲሁም የወርቅ ጥርሱ ላይ ያለው ነገር ከማርክስ ጋር ተመሳሳይ ሳይሆን ፍጹም አንድ አይነት እንደሆነ አስረግጣ ታስረዳለች። በመቀጠልም ይህን ነገር ለማረጋገጥ የዲኤንኤ ምርመራ ማድረግ እንዳለበት ደጋግማ ለፍርድ ቤቱ ጥያቄ ያቀረበች። ሙዚየሙ ግን ከአካሉ ዲኤንኤ ቴስት እንደማይደረግና ይህን አካል ለትምህርት ተብሎ ስለቀረበ ከአካሉ ምንም ነገር እንደማይነካ በመከራከር አካሉ ላይ በርካታ ነገሮች እንደሚጎድልና እንደሚበላሽ ለፍርድ ቤቱ አስረዳ። ፍርድ ቤቱም የሙዚየሙ የክርክር ሐሳብ በመቀበል ወዲያውኑ ዲኤንኤ ቴስት እንዳይደረግና ፋይሉ እንዲዘጋ አዘዘ። ይሁን እንጂ ዲያና በዚህ ነገር ተስፋ አልቆረጠችም። ጉዳዩ በርካታ ሚዲያዎች እንዲቀባበሉትና በርካቶች ሰዎች ጉዳዩ ላይ ትኩረት እንዲያደርጉ አደረገች። ነገር ግን ጉዳዩ በሚዲያዎች ከተቀባበሉት በኋላ ይባስ ብሎ ሰዎች ለዲያና በርካታ ስድብ አደረሱባት። በተጨማሪም በርካታ ሰዎች ዲያና ከሙዚየሙ ብር መቀበል ፈልጋ እንጂ ልጇ ሊሆን አይችልም በማለት አጣጣሏት። በርካቶች ቤቷ ድረስ የመጡም ተሳደቡ። ዲያናም በቁስሏ ላይ እንጨት ጨመሩባት። ነገር ግን ዲያና በዚህ ተስፋ ቆርጣ ቁጭ አላለችም። ይባስ ብላ ሌላ ተጨማሪ ያላትን ብር በሙሉ ሰብስባ የግል መርማሪ ትቀጥራለች። የቀጠረችው መርማሪ ወደ ሥራ በመግባት ሙዚየሙን በዋናነት የሰው አካል ከየት እንደሚያሰባስብ እንዲያጠና አደረገች። መርማሪውም የሙዚየም ማናጀር ቁጭ አድርጎ ቤት ውስጥ የሚገኙ አስከሬኖች ማን እንደሚያቀርብላቸውና ከየት እንደሚያመጣቸው ጠየቀው። ማናጀሩም አብዛኞቹ ከቻይናና በፈቃደኝነት ከለገሱ ሰዎች እንደሚያመጧቸው ተናግሮ ከቤቱ አስወጣው። ነገሩ ግን መርማሪው በራሱ በ2008 አንዳንድ አስከሬኖች በቻይና ከተረሸኑ እስረኞች በሚስጥር እንደሚያመጡ ትንሽ ፍንጭ አገኘ። በመቀጠልም በዚህ ነገር ላይ አንድ በአሜሪካ ውስጥ በአሪዞና ግዛት የሚገኝ ሚሊኒየም አናቶሚካል ሰርቪስ የሚባል ድርጅት አብረው እንደሚሰሩ ደረሰበት። በመቀጠል ያ ድርጅት አስከሬኖቹ ከየት እንደሚያገኛቸው በሚያጠራበት ሰዓት የዚህ ድርጅት ባለቤት ከግራንዲ ሆስፒታል ማለትም የማርክስ መኪና ቆሞ የተገኘበት ሆስፒታል ጋር ግንኙነት እንደነበረውና ከሆስፒታሉ ጠያቂ የሌላቸው የሞቱ ሰዎች በሚስጥር እንደሚወስዱ መርማሪው ደረሰበት። ዲያናም እንደገና ይህ ማስረጃ ለበርካታ ሚዲያዎች እውነቱን እንዲናገሩላት ተማጸነቻቸው። አንድም ሚዲያ ግን ፈቃደኛ ሆኖ አልተገኘም።
በመጨረሻም አንድ ሞሪሰን የተባለች ሴት ጉዳዩን በጥልቅ ምርመራ ዘገበችው። ሙዚየሙ እውነተኛ ከሆነ ምርመራውን ለምን ይቃወማል? የሆነ ነገር እየደበቁ ነው በማለት ዘገበችው። ዘገባው በሚሊዮን የሚቆጠሩ ሰዎች ዘንድ ደረሰ። ጉዳዩም ሞሪሰን ከዘገበችው በኋላ እንደ CNN ያሉ ትላልቅ ሚዲያዎች ጉዳዩን ተቀባብለው ዘገቡት። ሲሰሩባት የነበሩ ሰዎች አስተያየትም በከፍተኛ ሁኔታ ተቀየረ። ሰዎች ምንም የሚደብቁት ነገር ከሌለ ለምን የዲኤንኤ ምርመራውን አይፈቅዱም በማለት መጠየቅ ጀመሩ። ሙዚየሙ ከዚህ ቀን ጀምሮ ትልቅ ኪሳራ ውስጥ ገባ። የሚጎበኙት ሰዎችም በከፍተኛ ፍጥነት ቀነሰ። በዚህ የተነሳ ፍርድ ቤቱን ጉዳዩ በደንብ እንዲታይና ምርመራውን ለ25 ዓመታት ወደ ኋላ ተመልሶ እንዲጣራ አዘዘ። መርማሪ ወደ ግሬንድ ሆስፒታል በመሄድ በ1999 ሆስፒታሉ ውስጥ የነበሩ ባለቤት የሌላቸው አስከሬኖች ማጣራት ጀመረ። በመጨረሻም በጥቅምት 18 1999 ማንነቱ ያልታወቀ የ20 ዓመት አካባቢ ጥቁር ወጣት አስከሬን ሆስፒታሉ አቅራቢያ በሚገኝ አውራ ጎዳና ላይ ተገኝቶ ነበር። የሞቱ ምክንያትም በጭንቅላቱ ላይ በደረሰ ከባድ ድብደባ እንደነበር መረጃ አገኙ። በመቀጠልም አስከሬኑ ለ90 ቀናት ያክል ማንም ጠያቂ እንዳልነበረውና አስከሬኑ ከሆስፒታሉ ወደ ሚሊኒየም አናቶሚካል በሚስጥር እንደተሸጠ የሚያሳይ አንድ ሰነድ አገኙ። አስከሬኑ እንዲሸጥ የፈረመው በርናርድ ሄይስ የተባለ የአስከሬን ማቆያ ኃላፊ ነበር። ያ የገዛው ድርጅትም ደግሞ ለሙዚየሙ እንደሸጠው አረጋገጡ። በመጨረሻም መርማሪዎቹ አንድ የቀራቸው ነገር ነበር። እሱም የዲያና ትክክለኛ ልጅ መሆኑ የዲኤንኤ ምርመራ እንዲደረግለት ለፍርድ ቤቱ ጥያቄ ያቀረበ። እናም በመጨረሻ ተፈቀደላቸው። ምርመራውም ሙዚየም ውስጥ ካለ የቆመ አካል ትንሽ ሕዋስ ተወሰደና ተመረመረ። ምርመራውን ከ2 ሳምንት በኋላ ደረሰ። ውጤቱም 99.8 ከማርክስ ጋር ተመሳሳይ ነበር። ውጤቱም ለእናቱ ዲያና ደውለው ሙዚየም ውስጥ እንደ ዕቃ እየተጎበኘ ያለው የአንቺ ልጅ ማርክስ ነው አሏት። ዲያናም ቤቷ በጩኸት ደባለቀችው። ለካ ዲያና 25 ዓመት ሙሉ ልጄ ከዛሬ ነገ ይመጣል እያለች ስትጠብቀው የነበረ ልጇ እሱ ከሙዚየም ወደ ሙዚየም እንደ ዕቃ እየተሸጠና እየተለወጠ ነበር። መረጃው እንደሚያሳየው ሆስፒታሉ ለሚሊኒየም $700 ሸጠው። ሙዚየሙ ደግሞ ከድርጅቱ $7000 ነበር የገዛው። በመጨረሻም ለ25 ዓመታት ሲንገላታ የነበረ የማርክስ ሥጋ አፈር ለበሰ። እናቱ ግን ፍትህ ጠየቀች። ነገር ግን ሙዚየሙ ክሱ እንዲቋረጥና ጉዳዩ ለሚዲያዎች እንዳትናገር የ$2 ሚሊዮን ክፍያ ያቀረበላት። ዲያናም አንድም ሰከንድ ሳታስብ አልፈልግም አለች። እንግዲያውስ ልጄ የገደለው ማን እንደሆነ ማጣራት ፈልጋለሁ አለች። መርማሪዎቹም የማርክስ የመጨረሻ የስልክ ጥሪ ሲፈትሹ ያገኙት ነገር ማመን አልቻሉም። ስልኩም ማርክስ በቅርብ ቀን የተዋወቀው የጓደኛው ስልክ ነበር። ጓደኛውም የበርናርድ ሃይስ ልጅ ነበር። በርናርድ ሃይስ ማለት ከሆስፒታሉ የማርክስ አስከሬን የሸጠ ሰው ነበር። የአይን ምስክሮችም በማርክስና በጓደኛው መካከል በገንዘብ ምክንያት ተጋጭተው እንደነበሩ ተናገሩ። ነገር ግን በቂ የሆነ ማስረጃ ባለመገኘቱ ጓደኛው ነፃ ተለቀቀ። ሙዚየሙ ግን ተዘጋ። የተከበራችሁ የቻናሌ ቤተሰቦች የማርክስ ታሪክ እዚህ ላይ ያበቃል። ዲያና ለ25 ዓመታት ልጄ በሕይወት ይኖራል በሚል ተስፋ የቤቷን በር ከፍታ ስትጠብቅ፣ ልጇ ግን በምትኖርበት ከተማ በሙዚየም ውስጥ $20 ለእይታ ቀርቦ ነበር። የእናትነት ፍቅር መቃብርን ጥሶ እውነትን እንደሚያወጣ ዲያና ለዓለም አሳይታለች። ታዲያ እናንተ በዚህ አስደንጋጭ ታሪክ ላይ ምን ትላላችሁ? ማርክስን የገደለውና አስከሬኑን የሸጠው ሰው በሕግ አለመያዙስ ምን ይሰማችኋል? አስተያየታችሁን ኮሜንት ላይ አስፍሩልኝ። ለዛሬው የነበረኝ ታሪክ ይሄን ይመስል ነበር። ከእናንተ ጋር የነበርኩ ሙሉወርቅ ተክላይ ነበርኩ። በሌላ ድንቅ ቪዲዮ እስከምንገናኝ ሰላም ቆዩልኝ።